ሁሉም ነገር ሜካፕ ነው። ማወቅ ያለብን ነገር ሁሉም ነገር ከላይ የተቀባባ ነገር ነው። ያመጡትን ማንነት እናይና ህልማችን ፍላጎታችን የቆዩ ቢዝነስ ላይ የቆዩ ሰዎች እንኳን ይሳሳታሉ። ሰላም፣ ይሄ አንቺ ቤት ነው። ተጽዕኖ ፈጣሪ ሴቶች የሚፈልጉበት ፒስ ኢንቫይሮንመንት ነው። 24 ሰዓቱንም እንወስናለን እንላለን። ትልቅ ቦታ ለመድረስ እንደ ሴት መተው ያሉብንን 8 ነገሮች እናወራለን። የመጀመሪያው ፍጹም ለመሆን መጣር ነው። ፍጹም ለመሆን ማለት የሆነ ሁሌ ጥርት ያለ ነገርን መፈለግ፣ ሁሌ በቃ የሆነ ልክ እንደጀመርን የተሳካ ነገርን መፈለግ፣ ትርፍን መፈለግ፣ በቢዝነስ ላይ ሊሆን ይችላል፣ በትምህርት ላይ ሊሆን ይችላል። በአንዴ ውጤታማ መሆንን መፈለግ፣ ፍጹም ሆኖ መገኘት። የቆዩ ቢዝነስ ላይ የቆዩ ሰዎች እንኳን ይሳሳታሉ። እንደ ቢዝነስ ካየነው እንደ ትምህርትም ካየነው በጣም በዛ ነገር ላይ አድቫንስድ ናቸው የምንላቸው ሰዎችም ሲሳሳቱ እናያለን። ስለዚህ የመጀመሪያ መተው ያለብን ነገር ፍጹም ለመሆን መጣር ማቆም አለብን። ሁለተኛ ከሌሎች ሰዎች ማረጋገጫ መጠበቅ። ህልማችን የኛ ነው፣ ፍላጎታችን የኛ ነው። መሆን የምንፈልጋት ያቺ ሴት የኛ ውሳኔ ነች። ሰዎች እንዲያረጋግጡልን አዎ ጎበዝ ነሽ እንዲሉን ወይም ደግሞ አዎ ልክ ነሽ በርቺ እንዲሉን መጠበቅ የለም። በራሳችን እርግጠኞች መሆን አለብን። መንፈሳችን እርግጠኛ ከሆነ በዛ ነገር ላይ መንፈሳችን ልክ ናችሁ ካለን በዛ ነገር ላይ በዛ ነገር መቀጠል አለብን። ተጽዕኖ ፈጣሪ ሴት መሆን የምንፈልግ ከሆነ ከሰዎች ማረጋገጫ መጠበቅ የለብን። ሰዎች ጎበዝ እንዲሏችሁ ልክ ናችሁ እንዲላችሁ መጠበቅ የለባችሁ። ቤተሰቦቻችን ሊሆኑ ይችላል። ምክንያቱም እነሱም ይፈራሉ፣ በራሳቸው እንዳትወድቅ ብለው ስለሚፈሩ ማለት ነው። ግን መውደቅንም መነሳትንም መማር ስላለብን ሶስተኛ ራስን ማሳነስ ነው። እኔ እኮ በጣም ትንሽ ነኝ ብሎ ማሰብ። ሰዎች በጣም ለአመት ለ2 ዓመት ለፍተው ያመጡትን ማንነት እናይና እኛ በጣም ዝቅተኛ ቦታ እንዳለን በጣም ራሳችንን አሳንሰን ማየት የለብንም። እግዚአብሔር ሲፈጥረን መጀመሪያ ሁላችን ራሱ በጣም ግሩም ተደርገን የተፈጠረን ሰዎች ነን። ራሳችንን ማሳነስ፣ ከሰዎች አንጻር ራሳችንን ዝቅ ማድረግ፣ ሁሉም ነገር ሜካፕ ነው። ማወቅ ያለብን ነገር ሁሉም ነገር ከላይ የተቀባባ ነገር ነው። ነገር ግን እኛ ራሳችንን እናውቃለን። እኛ ያለንበት ፖዚሽን ላይ ሁሉም ሰው ያለፈበት ነው። ስለዚህ እኛ ደግሞ ካልተራመድን እነሱ ጋር መድረስ አንችልም። ህልማችን በእርግጥ ሰዎች የደረሱበት መድረስ ሳይሆን እግዚአብሔር እኛ እንድንደርስ የመረጠልን ቦታ ላይ መድረስ ነው። ስለዚህ ሰዎችን እያየን ራሳችንን ማሳነስ ማቆም አለብን። እኛ ትልቆች መሆናችንን ራሳችን ካላመንን ተጽዕኖ ፈጣሪዎች ሆነን ሰዎችን ማሳመን አንችልም። ስለዚህ በራስ መተማመናችን መጨመር ስላለበት ራሳችንን ማሳነስ፣ ራሳችንን ዝቅ ማድረግ የለብንም። በጣም ከባዱና ልናቆመው የሚገባ ነገር መተው ያለብን ነገር ከሌሎች ጋር ራሳችንን ማወዳደር፣ ከሌሎች ጋር ራሳችንን ማነጻጸር። የሆነ ያ ሰው እኮ እንደዚህ ለብሷል፣ ያ ሰው እኮ እንደዚህ አድርጓል፣ ያ ሰው ይሄን ያህል አለው። ሁላችንም የራሳችን በረከት አለ ምድር ላይ። ህልም ካለንና ከተራመድን ከተንቀሳቀስን እኛ አሸናፊዎች የማንሆንበት ምንም ምክንያት የለም። ራሳችንን ከሰዎች ጋር ማወዳደር የለብንም። ራሳችንን በጣም ለፍተው ጥረው ከ5 ዓመት በኋላ ከ10 ዓመት በኋላ ለፍተው ካገኙ ሰዎች ጋር ራሳችንን ማወዳደር የለብንም። እኛ መወዳደር ያለብን ከትናንት ጋር ነው ይላሉ ብዙ ሰዎች። እኛ መወዳደር ያለብን ከህልማችን ጋር መሆን ከምንፈልጋት ከዛ ሴት ጋር ነው መወዳደር ያለብን። ራሳችሁ ልትሆኑ ከምትፈልጓት ከዛ ሴት ጋር ጭንቅላታችሁ እሆናታለሁ ያቺ ተጽዕኖ ፈጣሪ ሴት፣ ያቺን ጠንካራና ብርቱ ሴት እሆናለሁ ከምትሉት ከዛ ሴት ጋር ነው ራሳችሁን መወዳደር ያለባችሁ። እዛኔ ትክክለኛው መንገድ ላይ ወጣችኋል ማለት ነው። ያለብን ነገር ራሳችንን ከሰዎች ጋር ራሳችንን ከሌሎች ሴቶች ጋር መወዳደር ነው። ፍርሃት እንዲቆጣጠረን መፍቀድ መተው አለብን። የሆነ ሰው እንዲህ ቢለኝስ፣ የሆነ ሰው እንዲህ ቢያደርገኝስ፣ የሆነ ከሰዎች የሚመጡትን ነገሮች መፍራት ወይም ደግሞ የሆኑ ውሳኔዎችን ለመወሰን የሆነ ቦታ ላይ ቢሮ ላይ ሊሆን ይችላል በህይወታችን ላይ የሆኑ ውሳኔዎችን ለመወሰን ፍርሃት እንዲቆጣጠረን መፍቀድ የለብንም። ማድረግ ያለብንን ነገር ማድረግ አለብን። የሆነ ሰው ፍርሃቱን የሚተወው እንዴት ነው? የሚፈራውን ነገር በማድረግ ነው። ከፍታ የሚፈራ ሰው ፍርሃቱን ያን ፍርሃት ለመተው መሬት ላይ ቁጭ ብሎ ያን ፍርሃት መተው አለብኝ አይደለም። ከፍታ ላይ ይወጣ ፍርሃቱን መተው አለ። የምትፈሩትን ነገር ማድረግ በጣም ሪስክ ያለውን ነገር አላልኩም፣ ግን የሆነ ነገር ማድረግ ፈልጋችሁ ፈርታችሁ የተዋችሁትን ነገር ከዚህ በፊት መጀመር። የሆነ ቢዝነስ ሊሆን ይችላል፣ የሆኑ ሀሳቦች ሊሆኑ ይችላሉ።
ከፍ ብላችሁ ልትታዩባቸው የምትችሏቸው ልትራመዱ የምትችሏቸው ነገሮች የሆነ ፍርሃት መጥቶ እንዲቆጣጠራችሁና ያን ነገር እንዳታደርጉ እንዲያደርጋችሁ አለመፍቀድ። እዚህ ምድር ላይ የምንኖረው አንዴ መጀመሪያ እንዳልነው 24 ሰዓቱን ሙሉ እንወስናለን። እያንዳንዱ ደቂቃ ውሳኔ ነው። ፈርተን ያን ነገር ከተወን የትላንትናውን ቀን ዛሬም እንደግመዋለን። ፈርተን ደግሞ ያን ነገር ፍርሃታችንን ተቋቁመን አልፈን ካደረግነው ደግሞ ነገ የተሻለ ቀን ይሆናል። ማድረግ ያለብን ከፍርሃታችን ጋር መጋፈጥ፣ ፈርተን የሆነን ነገር አለመተው። መተው ያለብን ነገር እሺ ማለት እሺ ማለት ሰዎች እሺ የሚሉት ለምንድነው? ለመወደድ ነው ይባላል። አንዳንድ ጊዜ ሰዎች ከኛ ሊበልጡም ያን ነገር ደግሞ እኛ ደግሞ ላንፈልገው እንችላለን። እዛኔ እምቢ ማለት መልመድ። በጣም ከትልቅ ነገሩ ጀምሮ አልልም፣ ግን በጣም ከትናንሽ ነገሮች እናንተ ማድረግ ከማያስደሳችሁ ነገሮች እምቢ ማለት ጀምሩ። ሰዎችን ሳይሆን መጀመሪያ ራሳችሁን እምቢ ማለት ጀምሩ። ዝም ብሎ ለሚባክን ጊዜያችሁ እሺ ብላችሁ ለሆነ ነገር ጊዜያችሁን ስፔንድ አለማድረግ። እዛኔ ራሳችሁን እምቢ ካላችሁ ሌሎች ሰዎችን እምቢ ማለት አይከብዳችሁ። ሰው ራሱን መቆጣጠር ሰዎችን ከመቆጣጠር በላይ በጣም እንደሚከብደው አውቃለሁ። ስለዚህ ምንድነው ማድረግ ያለብን? እሺ ማለት መተው። ለሁሉም ነገር እሺ ማለት መተው፣ ተቀብያለሁ ማለትን መተው። መጀመሪያ ከራሳችን እንጀምራለን። እምቢ እንደዚህ ላድርግ፣ እምቢ አይሆንም። ምክንያቱም ያቺ ጠንካራ ሴት እኔ ልሆናት የምፈልገው ጠንካራ ሴት እንደዚህ አታደርግ። ስለዚህ ለሁሉም ነገር እሻል። ያለፈውን ቂምና ጸጸት መተው። 7ኛ ሲመስለኝ እንደ ሴት ቂም በጣም ልንይዝ እንችላለን፣ ግን ይሄን ነገር ማቆም አለብን። ቂም መያዝ፣ ከዚህ በፊት ስላለፉ ሰዎች በጣም መጨነቅ፣ ሰዎች እንዲያደርገውኛል እንዲሆኛለው፣ ኢሶኬ ተዋቸው፣ ሁሉንም ነገር ተዋቸው። ከዛ ራሳችሁን ይቅር በሉ። ከዛ ሰው ጋር ያላችሁን ነገር ብትችሉ ይቅርታ አድርጉ። ምክንያቱም ስለ ይቅርታ አንድ ሰው ሲናገር የሰማሁት ድንች ይዞ ያን ድንች ማቆየት ነው። ራስ ጋር ይቆያል፣ ይበላሻል፣ ይሸታል፣ እኛን ማንነታችንን ቁሻሻ ያደርገዋል። የሆነ ቂም በቀልን ያስባል እየቆየ። ያ በቀል ደግሞ ከህልማችን ተጽዕኖ ፈጣሪ ሴት ከመሆን ያቺን ጠንካራ ሴት ይገላታል፣ እንዳንበረታ ያደርገናል። ውስጣችን ያለውን ቂም እንዳለ ማውጣት፣ ጸጸት፣ የሆነ ነገር አድርጌ በሆነ ማለት በቃ ኢትሶኬ ሁሉም ነገር አልፏል፣ ቀጣይ ማድረግ ያለብንን ነገር ማሰብ። በነገራችን ላይ ጸጸት ቶሎ ልናደርገው ልናሻሽለው ቶሎ ልንቀይረው የምንችለውን ኦፖርቹኒቲ እንዳናይ ያደርገናል። ቶሎ መጸጸት፣ ከዛ እሺ ምን ላድርግ ነገር ለማስተካከል ቶሎ ማለት፣ ከዛ መስተካከል የሚችል ነገር ከሆነ ያን ነገር ማስተካከል። ስለ ማንነታችን ሊሆን ይችላል። ከዛሬ 2 ዓመት በፊት እንዲያድርጌ በሆነ የምትሉትን ነገር ዛሬ አድርጉት። ማድረግ የምትችሉት ነገር ከሆነ። ነገር ግን ማድረግ በማትችሉት ነገር፣ መመለስ በማትችሉት ነገር ላይ መጸጸት ዛሬያችሁን ይገድላል። ትላንታችሁን ገድሎ መጥቷል። ነጋችሁንም እንዲገድል አትፍቀዱለት። ዛሬ ላይ በዚህ ሰዓት መተው ያለባችሁ ነገር፣ ጭንቅላታችሁ ላይ የመጣ ያለውን ነገር፣ የምትጸጸቱበትን ቂም ያዛችሁበትን ነገር መተው፣ መልቀቅ። ከዛ ሰላም ይሆናል ሁሉ ነገር። በቂ ያለመሆን ስሜት፣ በቂ አይደለሁም ብሎ ማሰብ ቅድም ካወራነው ሐሳብ ጋር ትንሽ ይመሳሰላል፣ ራስን ማሳነስ ከሚለው ጋር። ይሄ ምንድነው ግን? በቂ ያለመሆን ስሜት፣ እኔ እዚህ ቦታ አልገባም ብሎ የማሰብ ስሜት። አንድ ነገር ልንገራችሁ፣ ሁሉም ነገር ይገባናል። ደስታ ይገባናል፣ ሰላም ይገባናል፣ ተዝናንተን መኖር ይገባናል። ሁሉም ነገር እንደሚገባው ሰው መኖር። በቂ ያለመሆን ስሜት ከኛ ውስጥ መውጣት አለበት። አንድ ጠንካራ ነው የምትል ሴት ሁሉንም ነገር ማድረግ እንደምትችል ማሰብ አለባት። ተጽዕኖ መፍጠር የምትችል ሴት ሁሉንም ነገር ማድረግ ይችላል። ሁሉም ነገር ማድረግ ትችላለሽ። ምክንያቱም እዚህ ምድር ላይ የሆነ ሌላ ክሬሽን አልተፈጠረም። እኛ ነን አይደል ያለነው። እኛም ሁሉን ነገር ማድረግ እንችላለን። የምንፈልገውን ነገር መልመድ እንችላለን። አዳዲስ እውቀቶችን ራሳችን ላይ በመጨመር የምንፈልጋትን ያችን ብቁዋን ሴት መፍጠር እንችላለን። መጀመሪያ ግን በቂ መሆናችንን ማመን አለብን። በቂ ያለመሆን ስሜታችንን መተው አለብን።
በቂ መሆናችንን ለራሳችን፣ ለአካባቢያችን፣ ለሁኔታዎቻችን መናገር አለብን። እስካሁን አብራችሁን ከነበራችሁ ሰብስክራይብ ማድረግ እንዳትረሱ። ጠንካራ ሴቶች ለመሆን ምን ማድረግ እንዳለብን እናወራለን። ይሄ ፒስ ኢንቫይሮንመንት በሰላምን እናወራለን። እያንዳንዱ ደቂቃ ውሳኔ ነው እንላለን።